በስመ አብ በወልድ በመንፈስ ቅዱስ አሐዱ አምላክ አሜን። በመላው ዓለም የምትገኙ የኦርቶዶክስ እምነት ተከታዮች በሙሉ እንኳን ለዛሬዋ ሰዓትና ለዛሬዋ ቀን አደረሳችሁ። እንግዲህ የምህረት ባለቤት የሆነው እግዚአብሔር ለዚህ ሰዓትና ለዚህ ጊዜ ካደረሰን በእድሜ ላይ እድሜ ከጨመረልን በቀን ላይ ቀን ከሰጠን ታዲያ እኛ የበረከቱ ተሳታፊ ማንሆንበት ምን አይነት ምክንያት አለ? ለዛሬ ቀን መቆማችን፣ በንስሐ ለመጎብኘታችን፣ በጤና በጉልበት በገንዘብ በዚሁ ላለመባረካችን የሁሉ ባለቤት የሆነው እግዚአብሔር ነው ቦታውን የሚይዘውና ታዲያ የሱ ቤት ባዶ ሆኖ የሱ ቤት በማይሆን ሁኔታ ሆኖ እኛ መኖር እኛ መደሰት እኛ መሳቅ ነበረብን። ታዲያ ስለ በኬ መድኃኔዓለም ምን ሐሳብ አሉት? በያሉበት ሀገር በአውሮፓ በየትኛውም ዓለም ያላችሁ ሰዎች ይህንን እርዳታችሁን እንሻለን። የዘመኑ ትንሹ እሸቱ መሆን እፈልጋለሁ። ያ ታዲያ በመንፈሳዊ ስራ ነው፣ በሌላ አይደለም። የቲክቶክ አካውንቲንግ ከመንፈሳዊ ስራ ውጪ ልጠቀመው እንደማልፈልግ ቃል ገብቼላችኋለሁ። ለበኬ መድኃኔዓለም በታላቅ ርብርብ እንድረስለት። በኬ መድኃኔዓለም ቦሌ አራብሳ አካባቢ የሚገኝ በትንሽ ካሬ ላይ የሚገኝ 500 ካሬ ነው የአንድ ቤተክርስቲያን ይዞታ የሆነው። 500 ካሬው ቦታው ቤተ መቅደሱ የተሰራበት ብቻ ነው። ከዛ ውጪ የቤተ መቅደሱ ወይም የቤተ ክርስቲያኑ ወይም ደግሞ የቤተ ክርስቲያኑ ይዞታ አይደለም። ስለዚህ 50 ሎሚ ለአንድ ሰው ሸክሙ ለ50 ሰው ደግሞ ጌጡ ነው እንደሚሉት እንደ ሀበሻው ቢ ታዲያ ተባብረን በመላው የምንገኝ የኦርቶዶክስ እምነት ተከታዮች ኦርቶዶክስ ተነካ ኦርቶዶክስ እንዲሆነ ብለን እንደምንረባረበው ሁሉ ለበኬ መድኃኔዓለም ርስቱን ለማስፋት 10,000 ካሬ ገዝተን እንደው በህብረት ሆነን አንዳንድ ካሬ አንድ ሰው ቢገዛ ምን ያህል ይህንን ችግር ልንፈተው እንደምንችል ታውቃላችሁ። ታዲያ በዚህ ህብረት ውስጥ ሆናችሁ ይህንን መልካምና በጎ ስራ እንድታደርጉ በልዑል እግዚአብሔር ስም እንጠይቃችኋለን። ሰላም ዋኑልኝ። ሼር አድርጉልኝ፣ ዲዩት ኮፒ አድርጉልኝ።